ውድ የሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ የኦክራ በስጋ ልንሰራ ነው። አብረን በአጥንት ማለት ነው። እዚህ ጋር ድስት አለ። ከዛ ትንሽ ብቻ ዘይት እዚህ ጋር አጥንት ያለኝ ስጋ ማድረግ ይቻላል። ይሄ የበግ ስጋ ነው፣ አጥንቱ ማለት ነው። እኔ ስጋ አላረኩም፣ አጥንቱ ከነ ስጋው ስለሆነ ከትፈንም ማድረግ እንችላለን። ምንም ችግር የለውም። እንዳለው ነው ሰው ከትፈንም ማድረግ እንችላለን፣ ከነ አጥንቱ ማድረግ እንችላለን ማለት ነው። አሁን እናደርጋለን። በስመ አብ ወወልድ ወመንፈስ ቅዱስ ይሄኛው ትርኩሽ ባይ ይሄኛው ቀጣና ሁሉ ጊዜ ልነግራችሁ 3 ፍሬ ቀረፋ ለስጋ በጣም ነው የሚያጣፍጠው። ለማንኛውም ቢሆን ስጋ ካለ ቀረፋ መኖር አለበት እና ይሄን ቁርንፍድ ትንሽ የዘይት ካረጋችሁ ብሎ ነው የሚጣጣው ነው። ታያችኋል አይደል? ዋው እንደዚህ ሆነ። አሁን እናደርጋለን ውሃ፣ የፈላ ውሃ ለስማን ትንሽ ውሃ ጨምርበታለሁ እና ይበስላል። አሁን ይሄ ይበስላል። ጨው እናስገባም። እንደዚህ ይበስልና አሁን ከድነውና ይበስላል። ሲበስል እንገናኝ። አጥንቱ በስሏል። አሁን እንደዚህ ሆኖ በስሎልናል። ይሄው አሁን ምን እናደርጋለን? ይሄኛው ኦክራው ማለት ነው። ኦክራው እንትኑ ዳርዳር ይሄኛው ቀንጥሽ ይሄኛው በቢላ አርጌ ማለት ነው። ከዛ አጥቤው ወልውዬው በጨርቅ አድርቄዋለሁ። ከዛ ትንሽ ዘይት አርጌ እንደዚህ ጥብስ አረኩ። ለጊዜ ብዬ ነው፣ ተዘጋጅቶ እንዲቆይ ብዬ ነው። እና ይሄው እንደዚህ አርጌ ጥብስ አረኩት። ከዛ እዚህ ጋር እናደርገዋለን። አሁን ድስት እንቀይራለን ማለት ነው። አሁን ምን እናደርጋለን? መጀመሪያ እዚህ ጋር ቀይ ሽንኩርት አለኝ። ቲማቲም ፈጭቸው ነው። 1 ማንኪያ ሳልሳ ቲማቲም 1 ማንኪያ። እዚህ ጋር ቁንዶ በርበሬ ትንሽዬ ኮረሪማና የድንብላል ምንድነው የድንብላል ዱቄቱ ትንሽ ዝም ብሎ ለእንትኑ ነው። ጨው፣ ነጭ ሽንኩርት፣ ቃሪያ እነዚህ ናቸው አሁን የሚያስፈልጉ። አሁን ሽንኩርት ዘይት እናደርጋለን። ትንሽ ዘይት ትንሽ ጥብስ እናድርገውና እቺ 1 ማንኪያዋ ሳልሳ ቲማቲም ነጭ ሽንኩርት
የተፈጨ ቲማቲሙን እናስገባዋለን። አሁን እዚህ ጋር ምን እናደርጋለን? ሰው እንደ ፍላጎት ነው። ሩዝ አለኝ አጥቤው ነው። ከዛ እዚህ ጋር ይሄኛው ሱፐር ማርኬት ነው የሚገኘው እና ፓስታ ደቃቁ ፓስታ የተቆራረጠ ነው። ፓስታው ነው ማለት ነው። ማለት እንደዚህ ደቅቅ ያሉ ናቸው። አውቅ ያለው ዘይት ከዛ እሱን አደርገዋለሁ። ጥብስ እናደርገዋለን። ሩዝ እንደዚህ ሆኗል። ምን እናደርጋለን? የፈላ ውሃ በስማውን ፊታችን እየተጠነቀቅን ከዛ ምን እናደርጋለን? ጨው ከዛ እሳትን ቀንሰን እናበስለዋለን። ይበስላል። እሳትን ቀንሰን እንተዋዋለን። ራሱ ይበስላል። እንደዚህ ሆኗል። እንፋሎቱ እንደዚህ ሆኗል። አሁን ምን እናደርጋለን? ኦክራውን የጠበስነው ማለት ነው። ትንሽ ያው ዘይት ምንም የለውም ግን እንትን እንዳይል ነው። እዚህ አድርገን ያው ከዛ ቅመሙ ትንሽዬ ናት፣ ኮረሪማ ትንሽ፣ ቁንዶ በርበሬ፣ የድንብላል የተፈጨው ጥሬውን ትንሽ ዋው ሽታው ምን እናደርጋለን? ይሄኛው እንደዚህ አድርገን ብዙ እናቆየውም። ለምን ኦክራው እንዳይበስልብን በጣም ውሃውን መረቁ ማለት ነው አጥልለን ሲቀጥል ጨው አላስገባሁም። ምንም አይነት ጨው አላስገባሁም እና አሁን እናዋህደውና ትንሽ ከድነን እናቆየዋለን።
እናቆየው። አሁን እንደዚህ ሆኖልናል፣ ጨርሰናል። ያው በጣም መብሰል የለበትም ኦክራው እንዳይበላሽብን። ያው እሳት እናጠፋለን። አቅርበን እንገናኝ። ውድ የሳምሪ ኪችን ተከታታዮች ይኸው ኦክራ ደረሰ። እንደዚህ ሆኖ ደርሷል። ቆንጆ ነው፣ ሞክሩት። አሁን እንቅመሰው። በስመ አብ ወመንፈስ ቅዱስ። ሽታው ዋው ነው። ዋው ሞክሩት። በጣም ቆንጆ ነው፣ ትወዱታላችሁ። ማለት ለጤናችን፣ ለሆድ ለመለስለስ፣ ለሁሉም ነገር ነው የሚጠቅመው። ለጤናችን ይጠቅመናል እና በጣም ቆንጆ ነው። ጣዕሙም ቆንጆ ነው፣ ለጤናም ይጠቅማል። አንዳንዴ እንደዚህ በእንጀራ ከምናደርገው በእንደዚህ እያደረግን መሞከር እና ቆንጆ ነው። ሞክሩት፣ ትወዱታላችሁ። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ አድርጉ፣ ሼር አድርጉ። ሰላማችሁ ይብዛ።